ከባለ ትዳር ወንድ ልጅ የምትወልድ እህት በጣም ነው የምታሳዝነው። ልክ የዛን ቀን ያንን ውሳኔ የወሰነች ቀን በገዛ እጇ ህይወቷን፣ ማንነቷን፣ ሰው መሆኗን፣ ሴትነቷን ሁሉ ቆፍራን የቀበረችው። ከዛ ሌላ ማንነት ነው ያላት ያቺ ሴት፣ ሌላ አዲስ ማንነት። የሴትነት ክብር፣ የሴትነት ህይወት፣ የሴትነት ወግ አልገባትም ማለት ነው። ከባለ ትዳር ወንድ የወለደች ሴት እስከዛሬ ተደርጓል። እስከዛሬ እንደዛ ያደረጉ እህቶች አሉ። አንወቅሳቸውም፣ ግን አናጨበጭብላቸውም። ክፉ አንናገርም ስለነሱ፣ ግን አናመሰግናቸውም። ግን ያለፈው አልፏል በሚለው እንለፍ። ከዚህ በኋላ ግን ማንም ሴት መሞኘት የለባትም። ምን ስትሆኚ ተለምነሽ፣ ተከብረሽ፣ ተወደሽ፣ ተጠይቀሽ፣ ህጋዊ የሆነ ነገር ቦታ ተወስደሽ፣ ፈርመሽ፣ ፈርሞ በክብር እዚያ ኖርሻለሁ ተብለሽ ለኑሮ የሚያስፈልግሽ ነገር ተሟልቶ ሲያበቃ ነው አንቺ ወደ እርግዝና መሄድ ያለብሽ። የሴት ልጅ ክብርና ወጓ ይሄ ነው። እባክሽ የኔ እመቤት ልጅ እንውለድ ተብለሽ ተጠይቀሽ ተለምነሽ ነው እንጂ አርግዣለሁ ብሎ ለመናገር ተፈርቶ ሴት ልጅ አታረግዝም፣ አይደረግም። እዛው ከነምናምን እዛው ተቀመጥ በይው። ባለትዳር ወንድ ሆኖ እባክሽ ካንቺ ልጅ መውለድ ፈልጋለሁ፣ ሌባ በይው፣ አጭበርባሪ በይው። መጀመሪያ እዛ የወለድካቸውን በክብር አሳድግ በይው። ባለትዳር ወንድ ሆኖ መጀመሪያ መጥቶ ላግባሽ፣ መጀመሪያ መጥቶ ልጅ ውለጅልኝ፣ ካንቺ ልጅ መውለድ ፈልጋለሁ ሲል ምን ፈልጎ እንደሆነ ልንገርሽ። እዛ ቀጥፎ ህይወቷን ያበላሻት ሴት አለች። እዚህ መጥቶ ደግሞ አንቺን እንቡጧን ጽጌረዳ ቀጥፍ ሊያረግሽ ነው። ሴት ልጅ የምትወልደው መጀመሪያ ልጇን የምታሳድግበት የት እንደሆነ አይታ ነው፣ በአይኗ ህጋዊ የትዳር ሰርተፊኬት ሲኖራት ነው። ከዛ ውጭ እንዳትወልጂ። እስከዛሬ ተደርጓል። ከዚህ በኋላ ግን አዲሱ ትውልድ መዳን አለበት። እህቶቻችን መንቃት መቻል አለባችሁ። ያንቺ ልጅ የምትወልጂው ልጅ ልጄን ብለሽ በአደባባይ እዩልኝ ብለሽ ደስ የሚልሽ መሆን አለበት። ስም ይሰጠዋል። ከባለትዳር ወንድ የምትወልጂው ልጅ ስም ይሰጠዋል። ልክ ለዓለም እንደ ሁለተኛ ዜጋ ነው የሚታየው። እንደ ሰው አይታይብሽም። ልጅሽን ታሳንሸዋለሽ። በሌብነት የመጣ ታስቢዋለሽ። አታድርጊው። ማንም ሴት እህታችን ይሄ እንዳታረጊ። መጀመሪያ አንድ ወንድ መጥቶ ልጅ እንውለድ ሲልሽ እርግጠኛ መሆን አለብሽ። ከህጋዊ ተቋም የወጣ ወረቀት ማየት አለብሽ። አግባኝና ነው ወልዶ ነው ማለት ያለብሽ እንጂ ዝም ብለሽ በየሜዳው ልጅ እንዳትወልጂ። እርግዝና ከተፈጠረ ምን ማድረግ እንዳለብሽ ታውቂያለሽ። በምንም አይነት ተአምር ይሄ የሴት ልጅ አቋም፣ ይሄ የሴት ልጅ ክብር መሆን አለበት። ይሄንን ሴት ልጅ ያላችሁ እናቶችና አባቶች እየነገራችሁ ልጃችሁ ማሳደግ አለባችሁ። የትኛውም አይነት ከሴት ልጅ ጋር ለትምህርት የቀረበ ተቋም ይሄ የሴት ልጅ ክብር እንደሆነ ማስተማር መቻል አለበት። ማንም ትልቅ ሰው 18 ዓመት ያለፈው በትዳር በክብር በወግ በማዕረግ አግብቶ ልጅ የወለደና ይሄንን ጣዕም ያሳለፈ ሰው ለሴት ልጅ ማስተማር መቻል አለበት። ለግዴታ ለወለድነው ሰው ብቻ አይደለም፣ ወይንም ተቋም ስለተቀመጥን አይደለም። ግን ባገኘነው አጋጣሚ ሁሉ ሴት ልጆች ልጅ መውለድ ያለባቸው በክብር እንደሆነ ማስረዳት አለብን።